ሰዎች ነን የባህር ፍቅር ነው የተነሳ ነው አቅማችን የፈቀደውን ነው የምናደርገው ከአቅም በላይ ኤክስፔክት ይደረግ እንደሆነ ይሄ ኢንሁማን የሆነ ነገር ነው ሊሚቴሽን አለ 17 አመታችን ነው ተኝተን አናቀም ደስተን አናቀም ስቀን አናቀም ረፍ የሚባል ነገር አናውቅም ሁሉን ያለምንም ማጋነን የሚቻለውን ሁሉ ነው የምናደርገው ህይወታችንን ሰጥተናል እና ይሄ ቢያንስ በዚህ ቤት ካልታወቀ በስተቀር ኢትዮጵያ ህዝብ እንዴት ሊያውቅ ይችላል የጦርነቱን ባህሪ ለማስረዳት ለምሳሌ መዘዞ ተይዟል ተብሎ በአለም ዜና ዛይ መዘዞ ምን አይነት ቦታ ነው እንግዲህ የሰሜን ሸዋን የጎረኛችሁ ሰዎች ታውቃላችሁ በጠቅላላ 17 አመት የተለያዩ ካርታ ንድፎች ላይ ያሉ ኮረብታዎች የኛ አንድ ሻምበል ይዛል ወይም በሌላ ጊዜ ገብቶ የወንበዴ ቃኝ ይዛል አንድ የኛ ክፍለ ጦር ያንን ይዛል እንደዚህ የተደረገ ነው በዚህ ባለንበት ቴሪቶሪ ውስጥ ጦርነቱ ለረጅም ጊዜ ተካሄደው ሰላ ድንጋይ ምንድነው ከተማ ነው ሜዳ ነው ገደል ነው ውሃ ነው ቋጥኝ ነው ምንድነው በአንድ ኪሎ ሜትር ዲስታንስ ውስጥ ጦርነት ነው እንገፋፋለን ምናምን እንላለን ለነሱ ትልቅ ነገር ነው አቺቭመንት ነው ሪኮግኒሽን ነው ዝና ነው አሁን ሰላ ድንጋይ ይዘውታል አሁን መዘዞን ይዘውታል እዚህን አናውር የሚለዋወጥ ሲቹዌሽን ነው ኤርትራ ውስጥ አንድም ቀን ጦርነት ሳይደረግ በተቀረበት ጊዜ የለም አንድ ኮረብታ ይዛለን ሌላ ኮረብታ ይዛል አንድ ሸጥ ይዛለን ሌላ ሸጥ ይዛል እነሱ ለፕሮፓጋንዳ ይጠቀማሉ እኛ መንግስት ነን አሁን ይዘውታል እኛ ይዘናዋል ካራንሽግ ምንድነው ክምር ድንጋይ ምንድነው አፋቤት ራሱ የፈረንሳይና ቬትናምን ጦርነት አድርገው ሲያውቁ ነው የምዕራብ ዜና አቅራቢዎች አፋቤትን እዚህ ያላችሁ ሰዎች ብዙዎቻችሁ ምታውቁ ይመስለኛል በኢትዮጵያ ስታንዳርድ ቀበሌ አይደለም 700 ሰው ነበረበት እኔ እዛ በርኩ ጊዜ የነበረው እዛ ቦታ ላይ ለሚሊተሪ ስትራቴጂ ያዝነው ቦታና ለውሃ በቤንዚን አይቆፈርበት አልማዝ አይቆፈርበት ወርቅ አይወጣበት አገር አይደለ ሰው የለበት ምን ናቲ የደንዲያንፉ ጦርነት ከመንሳይ ተርታችበት ሁኔታ አይነት ድል ነው አሉ እና ሌላም ነገር ስላለ በጦርነቱ ባህሪዎች በሰዓትና በደቂቃ በሚለወጡ ነገር ውስጥ ወንበዴ የሚለውን ነገር ሁሉ አብረን ስናበቃ እሱ ይናገራል አልተነገረም ስለዚህ የኢትዮጵያ ሚዲያ ውሸታም ነው እንደዚህ ከተወሰደ ምን አይነት ፕሮፓጋንዳ እንደምንነዛ ሰው እንደውም ይሄ ሆነ ገና ያልሆነውን ነገር ተሰበረ ሲሉ ሞተ እያለ ሲያበቃ ቅድም እንደተናገሩ ይቅርታ ይደረግልኝ አዲስ የኢትዮጵያ ባህል ነው በፍጹም ይሆናል ብለን ማንገምተው ነገር ነው ሱሪውን ያወለቃል ደሞ የታዘል ቡታንታው ማውለቁ ነው እነተን ነው ማለት እዚህ የተናገሩ ሰዎች ነገሩን ምናልባት በሚገባ ተረድተዋል ወይ ሁላችን ተገንዝበናል የሚል ስጋት አለብኝ አንዳንድ ጊዜ ይሄ አይደለም ይላል ከመድረኩ የሚታየው አንድ ችግር አለባት ፕሬዝዳንት ተርሶ ይሄ መድረክ ነፃ መድረክ ነው ይሄ ሸንጎ ከፍተኛ የስልጣን አካል ነው ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም የበላይ ባለሙሉ ስልጣን ነው በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል በሚለው ነገር የተነሳ የመድረክ ነፃ ነው ይላል ጥሩ በአንድ በኩል ደግሞ የሀገራችን መፍትሄ የገጠመን ችግር መፍትሄን ፈልግ በነፃ መድረክ በነፃ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ ይሄ መሪቱ ምንድነው ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል ከመድረኩ ግን ሊኮነን አይገባም በቀድሚያ ይሄማ ነፃ መድረክ አይደለም እውነትም ነፃ አይደለም ማለት ነው እኔ ቅድም ጓድ ሀላሽት ያለው ነው በደግፈው ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ በኢትዮጵያዊነቱ ሀሳብ ሰንዝሯል የተሳሳተ ሊሆን ይችላል እቺና ሀገር አደጋ ላይ ሊጥላት ሊሆን የሚጥላት ነው ብዙ ሰው ሊያስብ ይችላል ጥሩ ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር ሲበትንትኑ እናውጣውና ደካማነቱንና እንየው የሚል አቲቲዩድ አዝማሚያ ነው እንጂ መውሰድ ያለበት
ቫይስ ፕሬዚደንት እዛ ተቀምጠው የዚህን ውይይት ነው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነፃ መሆኑ ይቀራል ማለት ነው። ነፃ መድረግ አለበት እና ይሄ መስተካከል ያለበት ይመስለኛል። እና ወደ ፍሬ ነገሩ ልመለስና ለትጥቅ ትግሉ ሊከፈል የሚገባው መስዋዕትነት ሁሉ የመክፈሉ ጉዳይ እንደተጠበቀው ሆኖ ከጎኑ ይሄ ትግል ፍሬ እንዲያስገቡ እንዲመታ ከተፈለገ ህዝቡ ለዚህ በራሱ ስሜት በግፊት ሊነሳ የሚችልበት ሁኔታ መፈጠር አለበት። አንደኛ ይሄ ህዝብ ኢትዮጵያዊ ነኝ፣ በኢትዮጵያዊነቴ እኮራለሁ፣ ኢትዮጵያዊ ነኝ የሚያሰኘኝ ሁኔታ አለ የሚል ሀሳብ በውስጡ ማገር አለበት ማለት ነው። አገር ስንል ተራራ ብቻ አይደለም። አገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። አገር ስንል ስርዓቱም ነው፣ ፍትህም ነው፣ ሌላውም ነው ተብሏል። ተደጋግሞ ተብሏል። በዚህ ሸንጎ ብቻ ሳይሆን እስካሁን ድረስ ባደረግናቸው ሸንጎዎች ሁሉ ተደርጓል። ስለዚህ ኢትዮጵያዊነቴ ተረጋግጦ በማንኛውም መልኩ ከተረጋገጠ ለዚች ሀገር የማልሞትባት ምክንያት የለም ነው የሚለው። ቅድም ጓድ መንግስቱ ኃይለማርያም ዳኛው በሚናገርበት ጊዜ መንግስትና ህዝብ ልብ ለልብ አልተገናኙም የሚል ነገር አለ እና የተሰጠውንም ሪያክሽን አዳምጫለሁ። ነፃ መድረክ ከሆነ በነፃ መነጋገር አለብን ማለት ነው። አለበለዚያ የለም በዚህ አቅጣጫ ነው ይሄ ነው መፍትሄያችንና በዚህ ነው መሄድ አለብን ተብሎ ከተነገረን ደግሞ ቁርጡን እናውቀዋለን። ይህንን ለማመን አስቸግሮናል። እኔ የቅድሙ ጥያቄ ከአሁን የምንነጋገር እውነት እየተደማመጥን ነው ወይ? ህዝብና መንግስት እኔ ደጋግሜ የምለው ነው ጓድ ፕሬዚደንት በየትኛውም መድረክ ሆድና ጀርባ ሆኗል። እኛ ለዚች ሀገር አንድነት መከፈል ያለበት መስዋዕትነት ሁሉ መከፈል አለበት ብለን ስንነሳ መንግስትና መሪው መንግስት ነው፣ ኃይሉ ህዝብ ነው። ህዝብ ሆድና ጀርባ የሆነ ምን ፋይዳ ሊፈይድ ነው? ጠላትን ማጥቃት የሚቻለው አንድ ልብ ሲኮን አንድ ግንባር ሲፈጠር ነው። ወዲያና ወዲህ እየተጎተተ ጠላትን ማጥቃት አንችልም። ይህንን ነው ማመን ያቃተን እኛ ሆነ ለማመን አቅቶናል። ይህንን መቀበል መዋጥ ነገር ጓድ ፕሬዚደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ። ሰው ባለፉት ዓመታት ተናግረዋል፣ ሰምቻለሁ። ስለምን? ስለ ኪኒን መዋጥ። አዎ ይህንን ኪኒናችንን መዋጥ አለብን፣ ጌታችንን መቀበል አለብን፣ ይህን ማድረግ አለብን። ትክክል ነው፣ እቀበላለሁ። ይሄ መዋጡ ግን ለሁላችንም እኮ ነው። እኔ እወጣለሁ መዋጥ ካለብኝ፣ ሌላው እናንተ ሟጡ። ምንድን ነው መዋጥ አለብን? እውነታ ይሄ ህዝብ እና መንግስት ለመበተን አይደለም ጓድ ፕሬዚደንት። አስቀድሜ በመጀመሪያ ተናግሬያለሁ። አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም መሞክር። በሙሉ አይምሮዬ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። በራሴን በራሴ መደለል እችላለሁ። ከዚህ በፊት ስለ ሰላም ተነስቶ ንግግር በተደረገበት ጊዜና ሀሳብ በቀረበበት ጊዜ የነበረውን ንብርብ አስታውሳለሁ። አሁንም በእውነት አለፉትም ማለት ነው። እንደዛ ብዙም አልሄድንም ማለት ነው። እነዚህ ያለፉት ዓመታት የደረሰብን ችግር፣ ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል፣ ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። ይህንን ችግር እንዴት እንፍታው? የኢትዮጵያን ሕዝብ የሚጠብቀው ከዚህም ቤት የሚጠብቀው ይህንን ችግር ሊፈታ የሚችል መፍትሄ ይዞ ይምጣ ነው። በወታደሩ ብቻ ከዚህ በፊት እንዳደረግነው ያለ እንደሆነ እንዴ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ በጀት ሰጥተናል። የፈለጋችሁትን የሰው ኃይል ሞቢላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው። ምንድን ነው ችግሩ የሚል ጥያቄ ነው። ስለዚህ መፍትሄያችን ጣምራ፣ በአንድነት ጣምራ መፍትሄ ነው መሆን ያለበት ማለት ነው። እሺ እዚህ አባቴ ይህን 50 ሚሊዮን ህዝብ ወደ ደም ባህር እንደ አባይ እንደ ጣና ውሃ ቀርተን ሳናፈሰው የኢትዮጵያን ህዝብ የምናረጋጋበት መንገድ አለ።
ዘዴ ነው። ፖለቲካዊ ሂደት አለ ይመስለኛል። ምናልባት በእርሶ አስተዳደር፣ ምናልባት በእኛ አስተዳደር የኢትዮጵያ ሕዝብ የማያምንበት ሆኖ ከተገኘ ከኢትዮጵያ አንድነት በኋላ ተወያይተን እርስዎም እንደ አንድ ኢትዮጵያዊ በወታደርነት ደረጃው ያድራሉ ወይም ደግሞ የአገልግሎት ዘመኖ ተቆጥሮ ጡረታ እንወጣለን። ምንድን ነው የምንፈራው? ከሀገር አንድነት አይበልጥም እርስዎ። ነገር ግን በአሁኗ ሰዓት ላይ የኢትዮጵያን ሕዝብ 50 ሚሊዮን ሕዝብ በደም ባህር ባግደው ያስቆሰው በእርስዎ ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ሕዝብ ለሳት ያድርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለዎትም። ይህንንም እንደማያበላሹ አምናለሁ። እዚቹ እንደሚሞቱ እንጂ እንደ ሌሎች መሪዎች በኢዮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አልልም እንጂ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታል። ይህንን ባያደርጉ ግን ታሪክ ይፋረደውታል። ያለው እድል ይሄ ብቻ ነው። አሁን እኛ እድላችንን 3 ቀን ነው። ይሄን ታሪካዊ መስክ ደግሞ ሁለተኛ የምንገናኝበት አይመስለኝም። እኔ እየጠበበኝ መጥቷል፣ እየጨነቀ መጥቷል። እናንተ አይገባችሁም። ለሞት የተዳረገ ህዝብ ዳምኗል። ሞት ያደነዘዘው በልዩ ልዩ ስራ ነው። ታውቁታላችሁ። እናንተ እንሾማለን እንሸልማለን ብላችሁ ያላደረጋችሁትን ሁሉ አድርገናል እያላችሁ የህይወት ታሪካችሁን ለወንበር ይሰጣችኋል። ይሄ ያለ በአባላት ነን፣ የፖለቲካ አባላት ነን፣ ምን አስተዋጽኦ ከፍሏል ሲባል እኔ ያልገደልኩትን ገድጃለሁ፣ ያልዘመትኩትን ዘምቻለሁ፣ ያላደረኩትን አድርጌያለሁ ብላችሁ አስቀድማችሁ ሰነዳችሁ ሂዷል። ያ ሰነድ ነው ለእናንተ ለሞት ፍርድ የሚፋረድ ከአሁኑ ሰዓት ጀምራል። ይሄን በምን አይነት ላይ ያያችሁት? ሌላ ከዚህ ጎን ሌላ ነገር አለ። ከዚህ ጎን ሌላ ቃል የገባላችሁ ሰዎች አሉ። እዚች ቦታ ላይ ዳግመኛ ትመጣላችሁ፣ ለዚች ሀገር ዜጋ እናንተ ትሆናላችሁ፣ የቤተሰብ ኃላፊነት ስታችሁ ይሰማችኋል። አንደኛው ከነጋዴ ጋር ተመሳጠረ፣ አንደኛው ይህን ያህል ሚኒስቴር ተቀመጠ፣ አንደኛው ይሄ አይደለም ችግራችንን። አሁን እርስዎም አንድ ነገር ልንገሮት፣ የ3 ክፍል ባለስልጣን ነዎት፣ የአብዮታዊ ጦር አዛዥ ነዎት፣ የሚኒስትሮች ምክር ቤት የበላይ ጠባቂ ነዎት፣ የሂድሪ ምክትል ዋና ፕሬዚዳንት ነዎት እና ስራን በስቶ እኛ ዛሬ አልሰራንም ብለን እኮ የምናስብ ሰዎች ያለም ባድ ፕሬዚደንት እነ መስፍን ወልደ ማርያም በየዩኒቨርሲቲ እየዞረ ዳቦ ሲገምጥ እኮ እኛ በረሃ ነበር። ይህን ህዝብ እናድናለን። እሱ ነው ምህረት የሚሰጠኝ ለእኔ። ከመስፍን ነው ምህረት የሚጠይቀው አይደለም። ስለዚህ ህዝቡ የሚጠይቀውን የሚፈልገውን ሰው ሰጥተው ከሄደ አገር አለኝ ካለ ወጥቶ ይዋጋ። የሚፈርስ ከሆነ ያንዳንዳችን እንዳንዳንድ ሰው ማድረግ የሚፈልገውን ነገር የእሱንም ስልጣን አንጠይቅም፣ እሱም ይህን ሊወስኑልን አንችልም። የምንፈልገው ማድረግ እንችላለን። ስለዚህ በዚህ አይነት ጦሩን እንዲደግፍ፣ ጦሩን ከኋላ እንዲቆጣጠረው፣ ከፊት አብሮት እንዲዘምት፣ አይዞህ እንዲለው መደረግ አለበት። ስለሸሸ ጦር እኮ የሚስጥፈው እኮ ቆሞ የተዋጋ ህዝብ ነው። ጦሩ ሸሽቷል። አዎ በአንዳንድ አካባቢ የትኛው ህዝብ ነው የቆመው? እዛ ያለው ጦር ማነው? የማነው ልጅ? ከየት የሄደ ነው? ምንድን ነው? በ2 ወር በ3 ወር ስልጠና ልብስ እያለበስን አለን የሰደድነው ማን ነው? ማን በማን ሊስቅ ይችላል? የቆመ ሰው እኮ ነው መሳቅ የሚችለው። የተዋጋ ሰው ነው መሳቅ የሚችለው። ጦሩ ከህብረተሰቡ የተለየ አይደለም። ስልጣን መስጠት የምንችለው ህዝቡ ለሚፈልገው ሰው ነው እንጂ እኛ ላስቀመጥ ነው አይደለም። በላይ ዘረፈኝ እያለ ይዘረፈውም አይዘረፈውም፣ ለኤክስኪውዝም ይሁን ደግሞ ጠላት የሚቀሰቅሰው ይሁን አይታወቅም። እኔ ይህን ያህል ተዘረፈ መጀመሪያ ምንም ይዘረፋለሁና ነው። አብዛኛው ግን ጨውንም በርበሬውን ነው ዘረፈኝ እያለ ሊያወራ የሚችለው። ዘርፎትም ሊሆን ይችላል። ስንቱ ሰው ከብሯል። በዚህ ግን ምክንያት መሆን የለብንም። ህብረተሰቡ በየአካባቢ የሚፈልገውን መርጦ ሊያሰራው፣ ሊያዋጋው፣ ቁጥጥር ሊያደርግ በሚችልበት ከአዲስ አበባ ጀምሮ ይህን ስልጣን ሰጥተው ይዋጋ። ይህን ማድረግ ከቻለ እሱም አንድ ሰው ነው። እያንዳንዳችን አንዳንድ ሰዎች ነው። ወያኔ 3 ሆኖ የከፈተውን ሽምቅ ውጊያና የወንብድና ኑሮ ማንም የሚያቅተው አይደለም። ይሄ ክፍት የመጨረሻው ክፍት ኦፕሽን ስለሆነ የሚያብረከርክም ነገር የለም።